ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደህና ናችሁ? እንዴት ናችሁ? ከኔ ጋር በጣም ሰላም ነኝ አልሐምዱሊላህ። ሰሞኑን ቪዲዮ ለመቀረጽ አልተመቸኝም ነበረ። ዛሬ ግን በስፍራ አሰራር ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። በተለይ ደግሞ ይሄንን አሰራር ለማታውቁ ለሆናችሁ እህቶች በዛው ትምህርት ይሆናችኋል ማለት ነው። እንዴት እንደሚሰራ አሳያችኋለሁ። እስከ መጨረሻው ድረስ ቪዲዮ ላይክ እያደረጋችሁ ተከታተሉ። ሰብስክራይብ ያላደረጋችሁ እህቶች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው ኢንሻአላህ። እና መረብ እንገዛ ለን መጀመሪያ ማለት ነው። በአራት ከሆነ ምን ሰራው አራት መረብ ያስፈልገናል። በሁለት ከሆነ ሁለት መረብ ማለት ነው። እኛ ጋር 90 ብር ሆኗል። በዛውም ሂሳቡን ልንገራችሁ የመረቡ ዋጋ ማለት ነው። ከዛ የስፍራ ክር ነው የሚያስፈልገን። ክሩን እየሰነጠቅን እናስቀምጥና ከሰነጠቅን በኋላ በኮኮብ ቅርጽ ለመስራት ከፈለግን አሁን የምንሰራው በኮኮብ ቅርጽ ስለሆነ አሰራሩን እስከ መጨረሻው ድረስ ከተከታተላችሁ በእርግጠኝነት ትሰሩታላችሁ ማለት ነው። እና በአራት ማዕዘን ቅርጽ እናወጣለታለን ቆጥረን ማለት ነው። እኔ እንደዛ አድርጌ መካከል ላይ በአራት ማዕዘን ቅርጽ አውጥቼለታለሁ እንደዚህ ማለት ነው። የመቀስ ቅርጽ እንደሚመስል አይነት ማለት ነው፣ ወይንም ደግሞ ቀይ መስቀል አይነት ነገር። ከዛ እንደዛ ካደረግን በኋላ ወደ ላይ አንዳንድ መስመር እየጨመርን እንሰፋለን ማለት ነው። እንደዚህ አሁን እንደምሰፋው ወደ ላይ አንዳንድ መስመር፣ ከታች ደግሞ ከጀመርንበት ቦታ ከመካከለኛዋ ማለት ነው ከመካከለኛዋ ቦታ እየቀነስን እንመጣና ቢያንስ 15 ወይንም ደግሞ እናንተ በምትፈልጉት 17 ድረስ ትወጡና ወደ ላይ ከዛ ታቆማላችሁ። ሁሉንም አራቱንም ማዕዘን በ17 ከጀመራችሁ በ17 ትጨርሳላችሁ። በ15 ጀምራችሁት ከሆነ ደግሞ በ15 ትጨርሱታላችሁ ማለት ነው። ከዛ የሁሉንም ከጨረስን የአራቱንም ማዕዘን ከጨረስን በኋላ ልክ የኮኮቧ ቅርጽ ትወጣልናለች ማለት ነው። የኮኮብ ቅርጽ ከወጣልን በኋላ የመጀመሪያው ከለር ወይም የጀመርንበት ከለር፣ እኔ አሁን በቀይ ነው የጀመርኩት። ቀዩ ከለር እንዳለቀ ቀጣይ ማድረግ የምንፈልገውን ከለር እናደርጋለን። እንደዛ አለቀ ማለት ነው የቀዩ ከለር። ቢጫ ከሆነ ቢጫ እናደርጋለን። አረንጓዴ ከሆነ አረንጓዴ፣ እንደዚሁ እንቀጥላለን በላዩ ላይ ማለት ነው። እየቀጠልን ባልተሰፋበት ቀጥሎ ባለው ትክትክ ማለት ነው። እና ሁለቱንም መረብ እኔ እንደዚህ አድርጌ ጨርሻለሁ። ኮኮብ ቅርጽ ወጥቶልኛል። ይሄ ኮኮብ ቅርጽ ከወጣልኝ በኋላ ቀጣውን ከለር ነው የምጀምረው። ቢጫ ከለር አድርጌዋለሁ እኔ መጨረሻ ላይ በአረንጓዴ እንዲሆንልኝ ማለት ነው። አረንጓዴ፣ ቢጫ፣ ቀይ በባንዲራችን ከለር ነው ያደረኩት። እንደዚህ አድርጌ ጨረስኩት። መጨረሻ ላይ ግን ቁጭራውን ሰርቼ ከጨረስኩኝ በኋላ ሪዛልቱን አሳያችኋለሁ ብዬ ረስቸው የታዘዝኳት ሴትዮ መታ ወሰደችው ሳልቀርጸው ማለት ነው። ረስቸው ነው መቀረጽ ይችል ነበር ግን ምንም ማድረግ አልችልም። አሁን ደግሞ የማሳያችሁ በኳስ አይነት የሚሰራው የቡና ስፍራ ነው። ይሄ ስፍራ እንዴት እንደሚሰራ እስከ መጨረሻው ድረስ ተከታተሉ። መስራት የምትፈልጉ እህቶች ይሄንን አይታችሁ በእርግጠኝነት ትሰሩታላችሁ ማለት ነው። በጣም ቀላል ነው። ያው ግን ክር ይወስድባችኋል፣ ክር ይፈጃል። በዛ ላይ ደግሞ የሚያታክታችሁ ነገር ምንድነው? ይሄ ስራ ይሄ ገመዱን ወይንም ደግሞ የስፍራውን ክር መተርተር አለብን። ሁለት መሰንጠቅ አለበት። ካልተሰነጠቀ ትክክለኛ ይሄ ጭጉግ ያለ ብትን ያለ ቅርጽ አይወጣልንም ማለት ነው። እንደዛ እንዲሆን እንደዚህ ከበተንን በኋላ በትነን ከጨረስን በኋላ እኔ 16 ፍሬ ነው ያደረኩት። አንዳንዱ ላይ ደግሞ 18ም ቀጭን የሆነ ቤ ላይ ተጠቅሜ ያለውኝ 18 ክር ቆጥሬ ነው የማደርገው ማለት ነው። እንደዚህ ቆጥሬ ካደረኩኝ በኋላ እንደዚህ ነው በካርቶኑ ላይ የምሰፋው። ሁለት ካርቶኖች በክቡ ትቆርጡና ታስቀምጣላችሁ። መካከሉ ላይ ብስ ታስቀምጡለታላችሁ እንደዚህ ለመስፊያ እንዲሆናችሁ። መጨረሻ ላይ እነዚህን 16 ክሮች እንደዚህ ሰፍታችሁ ከጨረሳችሁ በኋላ ከዛም በኋላ በመካከሉ ላይ እንደዚህ በመቀስ ይቆረጣል ማለት ነው። እነዚህ ባንድ ላይ መጠቀለል አለባቸው። ከተጠቀለለ በኋላ ከተረፋችሁ እንደዚህ ትቆርጡታላችሁ። ከዛ መካከሉ ላይ በሁለቱ ካርቶኖች መካከል ትሰነጥቁታላችሁ ወይንም ደግሞ ትቆርጡታላችሁ የጠቀለላችሁትን ማለት ነው። አያችሁ እንደዚህ እንደምቆርጠው እኔ እንደቆረኩት እናንተም በመካከሉ ላይ ነው መቆረጥ ያለባችሁ፣ በሁለቶቹ ካርቶኖች መካከል። ሁለቱም ካርቶኖች ደግሞ ሳይዛቸው እኩል መሆን አለበት፣ በኋላ ስትቆርጡት እንዳያስቸግራችሁ ማለት ነው። እና የመካከለኛዋን ብስ ደግሞ ትንሽ ሰፋ ብታደርጓት ጥሩ ነው። ለመስፊያ እንዲመቻችሁ ክሩን አላሾልክም እንዳይላችሁ ማለት ነው። ትንሽ ሰፋ ቢል ይመረጣል። ከዛ በሁለቶቹ ካርቶኖች መካከል ከሰነጠቅን በኋላ ከቆረጥን በኋላ እንደዚህ ጥብቅ አድርገን እናስራቸዋለን ማለት ነው። በሁለቱ መካከል ነው የሚታሰረው። እንደዚህ ያሰርንበትን ገመድ ባንለቀው ጥሩ ነው፣ ወይንም ባያጥርብን ጥሩ ነው እንዲመቸን ማለት ነው። በኋላ ለመለየት ተሁሉም ጋር ተቀላቅሎ ለመለየት
እንዳያስቸግረን ረዘም ቢል ጥሩ ነው። ከዛም በኋላ እንደዚህ እናስተካክለዋለን። ያችን የቋጠርንባት ክር እንይዝና የበለጠብን ካለ እንደዚህ ቆርጠን እናስተካክለዋለን ማለት ነው። እንግዲህ እንደዚህ ከተስተካከለ በኋላ አያችሁት አይደለ? ኳስ ቅርጽ ወጣለን ማለት ነው። በጣም ጥብቅ ማለት አለበት እስሩ እንዳይፈታብን ማለት ነው። ወይንም ደግሞ አንዳንዶቹ እየተመዘዙ እንዳይወርቁብን ማለት ነው። እንደዛ አድርገን እንግዲህ እናዘጋጃለን ኳሶቹን ካዘጋጀን በኋላ እንግዲህ መረባችን ላይ እየወሰድን በቋጠርንበት ክር እንትኑ ላይ መረቡ ላይ ያደረግን ከጀርባ መቋጠር ነው ከመረቡ ጋር ማለት ነው። ምንም የሚያስቸግር ነገር የለውም። ከዛ ስትደረድሩ ሁሉንም በአንድ ሳይዝ እያደረጋችሁ ቢሆን ጥሩ ነው። ዝብርቅርቅ እንዳይሆንባችሁ ወይንም ደግሞ እንዲያምርላችሁ ማለት ነው። በሳይዙ እየሄድን ወይንም በተርታው እየሄድን እንቋጥራቸዋለን። የፈለግነውን ከለር የመረጥነውን ለኛ የሚመቸንን ከለር ማድረግ እንችላለን። ወይንም ደግሞ በዚህ ከለር ባደርገው ያምርልኛል የምትሉትን ከቤታችሁ ጋር የሚሄደውን ማድረግ ትችላላችሁ። ወይንም ደግሞ ለናንተ ምርጫ የሆነውን ከለር ተጠቅማችሁ ወይንም ቀላቅላችሁ መጠቀም ትችላላችሁ ማለት ነው። እኔ ግን የሰራሁት በአረንጓዴና በነጭ ነው። በጣም ነው የሚያምረው በነገራችን ላይ ዋው! እኔ የመጀመሪያ ስራዬ ነው፣ ግን የመጀመሪያ ስራ አይመስልም። መጨረሻ ላይ እንዴት እንደሚያምር እዩት። በጣም ነው የሚያምረው። ከጎኑ አንዳንድ አድርጌበታለሁ ያዘበራረኩኝ ማለት ነው። ነጭና አረንጓዴ ስለሆነ የጀመርኩት አንድ ነጭ አንድ አረንጓዴ ያደረኩኝ ዳርዳሮቹን ጨርሻለሁኝ። እና ደግሞ እነዚህ የሪባን አበባ ማጌጫዎች በጣም ነው የሚያምሩት ለስፍራ ዋው! በጣም ያምራሉ። እኔ በጣም አምረውኛል። እነዚህን ማዘዝ ለምትፈልጉ የአንዷ ፍሬ ዋጋ ወይንም ደግሞ የአንዷ አበባ እዚህ ስፍራው ላይ ያያችኋት ማለት ነው 500 ብር ናት። መውሰድ የምትፈልጉ መውሰድ ትችላላችሁ። እንዲሁም ማዘዝ ለምትፈልጉ ደግሞ በ0908 40 84 83 ላይ በኢሞ በቴሌግራም በዋትስአፕ ልታናገሩ ትችላላችሁ ማለት ነው። በፈለጋችሁት ዲዛይን እንሰራለን። እና መጨረሻ ላይ በረከቦት ሳስቀምጠው ዋው! ይቺ የጅማ ረከቦት ናት። ትንሿ ናት። በጣም ነው የምታምረው። 2300 ብር ነው የዚች ዋጋዋ። የራሷ የቡና መጋፊያ አላት፣ የጀበና ማስቀመጫ እንዲሁም የጣም ማስቀመጫ ይዛለች ማለት ነው። 3 እግር ናት። በጣም ነው የምታምረው። ዋው! ትለያለች። በሁለት መረብ በቁጭራ የምትፈልጉ ደግሞ እንደዚህ አድርገን እንሰራለን። በጣም ያምራል። ይሄንንም ለማዘዝ ከፈለጋችሁ አናግሩን። ባይ